ሳሸው ትንሽ በረድ ይልልኛል። አሁን ሰሞኑን ደግሞ ቀጥት ብሎ አበጠ። ምንም እንትን ሊሰጠኝ አልቻለም፣ ማሸት ማለት ነው። እና ሐኪም ቤት ደግሞ ሰለኝ ስለው እምቢ አለኝ። ከኔና ዝም ብሎ እየሰጠ ማለት ነው። ሰዎች ፓስወሮች እብጠት አለው። አዎ እብጠት አለው። አሁን ደግሞ ዛሬ በጣም ከዛ ደግሞ ጉሮሬ ጋር ደግሞ በፊት ኢትዮጵያ ያለው ኦፕራሲዮን ትደረጊያለሽ ተብዬ ሳልደረግ ነው ወደዚህ የመጣው እና ማለት አያመኝም ነበረ፣ ተሽሎ ነበር። አሁን ተነሳ። ጉሮሬ ጋር በጣም ያበጣል። አላው እስካሁን ስትውጪ የማስቸገር ናን እዚህ ጋር እና እዚህ ጋር ህመም አለው። አዎ ይነሳል። እና ጀርባዬ ማለት ልቤ ጋር ደግሞ ክፍል ይሄ ማለት የመሰንጠቅ እንትን ባህሪ እንደዚህ ጉምስ ቀና ለማለት ትንሽ ያስቸግረኛል። ልቤ ቁስል። ምን ታደርጊያለሽ መሰለሽ ፊርዶስ? እሺ ህክምና ምርመራ አድርጊ። እሺ ግዴታ ነው። ማስገደል ካለብሽም እነሱን አስገድጃቸው። ቢኮዝ በእቃ ማንሳት ጉዳይ የስብራት የጀርባ ህመሞች ማበጥ ምናምን ከመጡ ቼክ መደረግ አለብሽ። የተሰበረ ነገር ካለ ውስጥ ላይ አጥንት መሰባረቶች ምናምን ካሉ እዚህ ጋርም ደግሞ ቁስለት ካለ እብጠት ካለ ጉሮሮስ ካሉ እሱንም ቼክ ማድረግ አለባቸው። በምንድን ነው የመጣው ምናምን የሚባለው ነገር። እሺ በምርመራ። ስለዚህ መፍራት አይጠበቅብሽም። መመርመር እንዳለብሽ በግልጽ ነገሪያቸው። ህመምሽ ከፍርሃትሽ መብለጥ አለበት። ህመም አለብሽ። ስለዚህ ያን ህመም ደግሞ መታከም መታየት አለብሽ። ያ ህመም እየባሰ የሚሄድ ከሆነ ደግሞ ስራውን የምታቆሚበትም ታይም ይመጣል። ስለዚህ ያ ነገር መስተካከል ስላለበት ከበፊቱ አሁን እኮ ማለት ለመውደቅ እንትን እያለኝ ነው። በጣም አበጠ። ጀርባዬ በጣም ነው ያበጠው። አይዞሽ ከበፊቱ። አንቺ ራስሽን አታስጨንቂ። ጠንከር ብላችሁ እኮ ብትናገሯቸው እኮ ይወስዷቸዋል እኮ ህክምና። ምንም ግዴታቸው ነው። ስለዚህ ህክምና መሄድ አለብሽ፣ መታየት አለብሽ። እሱን ጠንከር አድርገሽ ንገሪያቸው። ግን የምታወሪኝም ነገር ካለ ያለውን ሂደትም በዚህ የዋትሳፕ ቁጥሬን ይዘሽ በውስጥ ልታወሪኝም ትችያለሽ። መርሀባ፣ አመሰግናለሁ። እሺ ዩዘር የለሽም? እሺ ሰሚራ ወይ ሰሚራ ሰላም፣ እንዴት ነው? ይሰማል? ደህና። ምን ነበር? እኔ ትንሽ ጡቴን ያሳክከኛል። እሺ እሱ ነው፣ ለዛን የመጣሁት። ምን እንደሆነ አላውቅም። ይበላልኝ እዚህ ወደ ጫፉ አካባቢ ያሳክከኛል። እሺ እና ደግሞ እጄ ትንሽ የዋጣት ላይ እንዲሁ ዝም ብሎ በቃ ያሳክከኛል፣ ዝም ብሎ። እሺ ለዛ ነው። ሌላ ስፔስ አለ? ሌላ ምንም የለም። ምንም የለም። ስንት ጊዜ ሆነሽ ከጀመረሽ? ትንሽ ቆይቷል፣ ግን ትላንትና ትንሽ ባሰብኝና ተጨነኩኝ። የእጄ ላይ ቆይቷል በጣም። አላርጂክ ምናምን ይመስለኛል ብዬ እንትን አልኩኝ፣ ግን ምንም አልተጠቀምኩም። ዝም ብዬ ባልዜን ምናምን ስቀባው ነበረ። የደርቅና ደግሞ ተመልሶ ደግሞ ያሳክፈኛል። ታቴ ማለት የት ነው ያለሽው ሰሚራ? ሳኡዲ ሪያድ፣ ጅዳ፣ ደማም ነው። ደማም። እሺ የዋትሳፕ ቁጥሬን ያዡና የዱባይ ቁጥር ነው። እሺ ለሁላችሁም የዱባይ ቁጥር ነው። +971 አስገብታችሁ ዋትሳፕ ላይ ልታወሩኝ ይችላል። ዋትሳፕ ላይ ነው። እሺ ሰሚራ ቮይስ አድርጊልኝ። እንዲህ ያልኩልሽ ነኝ በይ። እሺ አመሰግናለሁ። እሺ ቀጣይ ትዕግስት አለው። ሰላም ነው? ሰላም፣ እንዴት ነሽ እህቴ? አለን። ወንድማችን በጣም ነው የምናመሰግነው። እሺ ምንም ማለት ነው፣ ችግር የኔ እንትን ነበረ፣ እንቅልፍ ማታ አይወስደኝም። እሺ እና ቀን የሆነ ያሰብኩትን ነገር ማታ ስተኛ በቃ ያነባይ ሚሮ ይመጣል እና ይሄ ነው። እንቅልፍ አይሰጥሽም? እንቅልፍ መተኛ በሰዓት ስንት ተኛለሽ በቀን ውስጥ? ቢያንስ በፊት እስከ 7 ሰዓት ተኛ ነበር። አሁን ላይ ግን እየቀነስኩኝ እስከ 5 እስከ 6 ሰዓት ነው የምተኛው። ጭንቀት፣ ስትረስ እንትን ትያለሽ፣ ታበዣለሽ? ያው አንዳንድ ጊዜ ቀን አስባለሁ። ማታ የሚመጣው ቀን ያሰብኩት ስተኛ ይመጣል። ያነ በአይምሮ ይመጣል።
ስትረስ ነው ጭንቀት ያመጣው እንትን ነው። የአእምሮ አካባቢ ያሉ ሴሎች ሲጎዱ የሚል ነው። ያው አንድ ጤነኛ ሰው 7 ሰዓት 8 ሰዓት ከተኛ ጤነኛ ነው፣ በቂ ነው። እና ስትረስሽን እንትን ሊሉ ይችላል። አእምሮ አካባቢ ብሬን ቶኒክ የሆኑ ሴል ላይ የሚሰሩ የብሬን ሴሎች ላይ የሚሰሩ ሰፕሊመንቶች አሉ። እነሱን ሼር አድርግሻለሁ። እሺ ዋትሳፕ ቁጥሬን ያዥና በወጣ እሺ ኮይት ነኝ። ችግር የለም። እሺ እናመሰግናለን። እሺ እሺ ችግር የለም እህቴ። ቤቱን ፎሎ አድርጉ። ነገ ስለ ጤናችሁ የምትማሩበት ቤት ነው። እሺ እህቴ ነሽ እህቴ ነሽ አስገባኝ የምትሉኝ ሰዎች እስቲ ገስት ሪኩዌስት ላኩልኝ። እሺ ማን ነው ቀጣይ? ቀጣይ እህቴ ነሽ ነው። አቤት ሰላም እንዴት ነሽ? ቀጥይ እህቴ። እህቴ ነሽ ቀጥይ። ሰላም ዶክተር። ሰላም እንዴት ነሽ እህቴ? እግዚአብሔር ይመስገን ዶክተር። እግሬ ነው ያመመኝ። እብጠት አለው እግሬ፣ ቁርጭምጭሚቴ ላይም ጉልበቴ ላይም ሁለቱ እግሬ። ሐኪም ቤት ሄጄ ነበረ የሆነ ጊዜ እንደጀመረኝ ማለት ነው። እና የሆነ መስታገሻ ነው የሰጡኝ፣ የሚቀባ ክሬም እና የሆነ የሚዋጥ ክኒን። እሱ ምንም ሊያሻለኝ አልቻለም። አንዳንድ ጊዜ በጣም ያብጣል፣ ሙሉ እግሬም ማለት ነው። በጣም ያብጥና ይቀንስና ይሄ ቁርጭምጭሚት ስር ያለው ደግሞ አይጠፋም ምንም ማለት ነው። ከፈለገ ይጨምራል፣ ከፈለገ ይቀንሳል። እንደ እንትን ነገር እንደ ኳስ ነገር መስሎ ማለት ነው። የቁርጭምጭሚቷ ከስር ነው። ከቁርጭምጭሚቷ ጋር ተያይዞ ከስር እንዲህ ጠቅስ ታርጋት ገባ ወጣ ይላል እብጠቱ ከስር። እንደዛ ነው። ኩላሊት አይጠነክርም፣ በቃ ለስላሳ ነገር ነው። ኩላሊቴ ምንም አያመኝም። እሱ ላይ እርግጠኛ ነሽ? የኩላሊቱ ጉዳይ ኩላሊት ላይ እንትን የለኝም። መጀመሪያ እንደመጣው በጣም ቆም ነበር፣ ስራ ብዛት ማለት ነው። በጣም ረጅም ሰዓት ነበር የሚቆመው እና ሐኪም ቤት አሁን ከዛ በኋላ አንድ 8 ወር ከሞላኝ በኋላ በጣም ሲያመኝ፣ ስራ ሲበዛብኝ በጣም ሲያመኝ ሐኪም ቤት ውሰጂኝ አልኳት። አልወስድሽም ምናምን ብላኝ በቃ እንትን በጣም ተጨቃጭቀን በጣም ሲያመኝ ወሰደችኝ የሆነ ክሊኒክ ማለት ነው። ስትወስደኝ እንደዚህ ካበጠሽ ስንት ጊዜ ነው አለችኝ ዶክተሯ ማለት ነው። ዶክተር ሳይሆን ዝም ብሎ ነርስ፣ ትንሽዬ ሐኪም ቤት ነው የወሰደችኝ። እንደዛ ስትለኝ 8 ወር ሆኖኛል አልኳት። ይሄ ከኛ አቅም በላይ ነው፣ ትልቅ ሆስፒታል ሄዳ ዶክተር ማየት አለባት ምናምን ብላ ለጊዜ መስታገሻ የተለመደ ክሬም እና ኪኒን ሰጠች። ከዛ አንድ ቀን ወሰደችኝና አልተሳካም፣ ዶክተሩ ጋር መሄድ አልቻልኩም። ከዛ በኋላ ዝም አለችኝ። ስጨቀጭቃትም ዝም አለችኝ። አሁን ይሄው 1 አመት ሞልቶኛል ማለት ነው እንደዛ ሆኜ። አሁን አንዳንድ ቀን ደግሞ እንደዚህ ስራ ቀለል ያለ ቀን ከተቀመጥኩ ማለት ነው ያብጠኛል። ሲንቀሳቀስ ደግሞ ትንሽ ይሻለኛል፣ ህመሙ እብጠቱ ማለት ነው። አንድ ቀን አሁን ለምሳሌ እነሱ ቤት ከሌሉ ስራ ከሌለ ማለት ነው ከተቀመጥኩ በጣም እንደ ድንጋይ ይከብደኛል ቀኝ እግሬ ማለት ነው። እና መፍትሄ ምንድን ነው ለማለት ፈልጌ ነው። መፍትሄው ምርመራ ቢያስደርጉሽ መጀመሪያ ብትታይ ጥሩ ነበር። ለምን መሰለሽ? አሁን የኩላሊት ኬዝ ያለበት ኩላሊት በብዛት አንዳንዴ አያስታውቅም እንዳለብን እንደሌለብን ለእኛ ማለት ከምርመራ ውጭ አያሳውቅም። መጨረሻ ላይ ትልቅ ደረጃ ላይ ሲደርስ ነው እንትን የሚለው እና ያልሽው የእንትን ላይ ቁርጭምጭሚት እብጠት ጋር ያለ የኩላሊት አይነት ምልክት ነው። ኩላሊት ቁርጭምጭሚት ጋር እብጠት ካለ፣ እብጠቱ ደግሞ ነካስ ታረጋት ጎድ ብሎ የሚመለስ አይነት ካለው፣ የወገብ ጋር መጠስጠስ ካሉ፣ የሽንት መቀየር፣ ሽንት አረፋ መሆን፣ ከለር መቀየር ካለ የኩላሊት ኬዝ ነው። አሁን እነሱ አንወስድሽም ነው ያሉት ወይስ ጊዜ ቀጠሮ ነው የሰጡት? ምንም የሆነ ጊዜ በመሀል ይሄ ምንድን ነው በእነሱ ቋንቋ የኖ መስመር ምናምን አውጥቶ የሚጠቁርም አለ ሰውነቴ ላይ ማለት ነው። ምንድን ነው የሚባለው በእንግሊዝኛ? እስቲ የቴነሽ ነገር ነው ነው የሚሉት እነሱ በአረብኛ። እብጠቱን ፎቶ አንሽና ላኪልኝ እስቲ በዋትሳፕ። በቃ ልልካለሁ። ግን አመት ሞልቶኛል እስካሁን ምንም እንትን ጉልበቴ ላይ
ላይም እንደዛ ትንሽ አበጠ ከፍ ብሎ ማለት ነው። ችላ አትበሉ። ሕክምና አልወስድም ካሉም ጠጠር በሉ። እናንተ ጠንከር ለማለት ሞክሩ። ከእናንተ አይበልጥም።